እንግዲህ ከአራቱ ወንጌላት መካከል አንዱ የሆነው የቅዱስ ዮሐንስ ወንጌል ከሌሎች ወንጌላት በጣም የተለየ ወንጌል ነው። ቅዱስ ዮሐንስ ወንጌላዊ ከ12ቱ ሐዋርያት መካከል አንዱ ሲሆን በመጽሐፍ ቅዱሳችን ላይ አንድ ወንጌል፣ አንድ የትንቢት መጽሐፍ የዮሐንስ ራእይ የሚባልና 3 መልእክታትን ጽፏል። በአጠቃላይ 5 መጽሐፍትን ለሐዲስ ኪዳን ቅዱስ ዮሐንስ ወንጌላዊ ጽፎ ለቅድስት ቤተክርስቲያን አበርክቷል። ከነዚህ የጽሕፈት ሥራዎቹ መካከል ደግሞ የዮሐንስ ወንጌል ትልቁን ቦታ ይዛል። ይህ መጽሐፍ ወንጌል ስለ ክርስቶስ ታሪክ ብቻ የሚነገር ሳይሆን የጸሎት መጽሐፍም ጭምር ነው። የምን መጽሐፍ? የጸሎት መጽሐፍ ነው። በተለይ ወጣቶች ለሆኑ፣ ዝሙት ለበረታባቸው፣ ክብረ ንጽህናቸውን ጠብቀው እግዚአብሔር ያዘጋጃላቸውን ጸጋና ሞገስን ለመቀበል ለሚፈልጉ ሁሉ እንዲጸልዩ ከሚመከሩ ጸሎቶች መካከል አንደኛው የዮሐንስ ወንጌል 21 ምዕራፍ ነው ያለው። 3 እያደረጋችሁ በየቀኑ ብትከፍሉት በ7 ቀን የሚያልቅ ጸሎት ነው። ይሄ ጸሎት እንዳልኳችሁ ታዲያ መጽሐፉን እንደ ወንጌልነቱ ቤተክርስቲያን ታነበዋለች፣ እንደ ጸሎት መጽሐፍነቱ ደግሞ ቤተክርስቲያን ለልጆቿ ንጽህናቸውን፣ ድንግልናቸውን እንዲጠብቅላቸው ዮሐንስ ወንጌላዊን እንዲማጸኑበት የጸሎት መጽሐፍ አድርጋ ሰጥተዋለች። በመሰረቱ ወንጌላት በጥቅሉ አራቱም የጸሎት መጽሐፍ ናቸው። አንድ ሰው የጸሎት እርከን መሆን መቻል ያለበት ወይም ስለ ጸሎት ሕይወቱ እነዚህን እርከኖች ማለፍ አለበት። የመጀመሪያው ትልቁም ጸሎት የሚባለው አባታችን ሆይ ነው። ይሄ ጸሎት በጣም ቀላል የማይባል ሰው በጸሎቱ እጥረትና በተወሰኑ ደቂቃዎች ስለምንጨርሰው ትንሽ ጸሎት ይመስለዋል። ግን የሚገርማችሁ ሌሎች ጸሎቶች ቢጸለዩ ቅዱሳን፣ ጻድቃን፣ ደናግላን፣ መነኮሳት የእግዚአብሔር መንፈስ ረድቷቸው የተደረሱ ድርሰቶች ናቸው። ይህ አባታችን ሆይ ተብሎ የምንጸልየው ጸሎት ግን ሐዋርያት አባቶቻችን ለክርስቶስ እንዴት ብለው መጸለይ እንዳለባቸው ሲጠይቁት ጸልዮ ያሳያቸው ጸሎት ነው። በኋላም ላይ እመጣላችኋለሁ። ሥርዓተ ቅዳሴያችን ላይ እንኳን አባታችን ሆይን ከ14 ጊዜ በላይ እንጸልየዋለን። በለሆሳስ በውስጣችን አሰምተን ጮክ ብለን በድምፃችን እንዲሁም ደግሞ በዜማም ጭምር አባታችን ሆይን እንጸልየዋለን። ስለዚህ አባታችን ሆይ የእያንዳንዱ ሰው የመጀመሪያ ጸሎት። ከአባታችን ሆይ በኋላ እየበረታ ከመጣ ውዳሴ ማርያም እንዲጸልይ ይመከራል። ውዳሴ ማርያም ከጸለየ የዕለት ዳዊት፣ መዝሙረ ዳዊት እንዲጸልይ ይደረጋል። እነዚህን ሁለቱን ጸሎቶች በተለይ ውዳሴ ማርያምንና መዝሙረ ዳዊትን በደንብ ጠንቅቆ ካወቀ በኋላ እንደ ሰውየው አቅምና ብርታት ሌሎች ጸሎቶች እንዲጨምር ይደረጋል።